እሺ እንግዲህ ሲስተም እንደምታዩት የዓለም ብርሃን ትምህርት ቤት ይላል ለጊዜው፣ ግን አጠቃላይ አዲስ አበባ ውስጥ ለሚገኙ ትምህርት ቤቶች ከዛም ደግሞ አልፎ ለኢትዮጵያ ለሁሉም ትምህርት ቤቶች ይሰራል የሚል ስኩል ኢንፎርሜሽን ማኔጅመንት ሲስተም ፕላስ ዲጂታል ኤግዛም ማኔጅመንት ሲስተም የሚል ነው። ሲስተሙ እንዴት እንደሚሰራ አሳያለሁ። ተማሪዎች እንዴት ኢንትራክት እንደሚያደርጉ አሳያለሁ። አስተማሪዎች የሚሰሯቸው ስራ አሉ በጣም ብዙ በወረቀት ላይ ሲሰሩ አሰልቺ የሆኑ ሲምፕል እና ፍሌክሲብል በሆነ ወይ በማንኛውም ቦታ ስልካችን ላይ ምናምን እንድንሞላ አድርጌ አዘጋጅቻለሁኝ። እንዲሁም ደግሞ ሚኒስትሪ ኤግዛም በወረቀት መሆን የለበትም ነው። ለምሳሌ ይሄ ሲስተም ያንን ሪቮሉሽናይዝ ማድረግ ይችላል ከሚል አንጻር ነው። ወደ ስቱደንት ፔጅ ለምሳሌ ብንሄድ ይሄ ተማሪዎች ፔጅ ይሆንና መጀመሪያ ላይ እዚህ ጋር የሚያገኙት ምንድነው ስቱደንት ሬጂስትሬሽን ፎርም የሚል አለ። ፎር አትራክቲቭ እንዲሆን ኢንተራክቲቭ እንዲሆን ለማድረግ ሞክሬያለሁኝ። እነዛን የምናደርግባቸው ቱሎች አሉ። አጠቃላይ አንድ ተማሪ ሲመዘገብ የሚያስፈልግ ነገር ጠቅላላ ሞልተው ሴቭ ካደረጉ ወደ ሲስተሙ ወደ ትምህርት ቤቱ ሬጂስተር ያደርጋሉ። ጊዜ እንዳልፈጅ ይሄ ስቱደንት ሬጂስትሬሽን የሰራሁት ነው ማለት ነው። አዲስ መረጃ ከየት ጋር እንዳለ ምናምን እንደዚህ ቼክ ማድረግ ይቻላል። ይሄ አናውንስመንት ጋር የተገናኘ ነው ማለት ነው። የተማሪዎች ውጤት ሮስተር ያሳያል። አይዲ ጠይቃቸዋል። ፈረስት ሴሚስተር ይሄን ያመጣል፣ ከስከ አያቱ ስም ያመጣል። ሰከንድ ሴሚስተር ይሄንን ያመጣል የሚል ነገር ሰርቲፊኬት ላይ ሲሆን ግን ሁለቱ በአንድ ላይ መርጅ ተደርጎ ኖርማል ሰርቲፊኬት ነው ማለት። ወደ ሲስተሙ ቀጥታ በቃ ዲጂታል ነው። ዲጂታል ስኩል ከፈጠርን አይቀር ሁሉ ነገር በዛ እንዲካሄድ ነው እኔ ፍላጎቴ እና ኢሜይሉም ደግሞ ትክክል ከሆነ ወደ ትምህርት ቤቱ የሚጽፈውን ኮሜንት ምንድነው የሚሆነው? አሁንም አይዲ ነምበር ኖት ኤግዚስት እያለኝ ነው። ትክክለኛ የሆነ ኢሜይል ዴታቤዙ ላይ ማምጣት እችላለሁ። በእርግጥ እዚህ ጋር ቀጥታ አሁን መሄድ የምፈልገው ወደ አስተማሪዎች ነው። ቲቸር ፔጅ ብሏል። አጠቃላይ አስተማሪዎች የሚሰሩት ስራ እዚህ ጋር አምጥቷል። ኤግዛምፕል ስቱደንት ሬጂስትሬሽን የመጀመሪያው ነው። ዲሲፕሊን ሪኮርድ ያደርጋል። የዴሊ ለሰን ፕላን ይሰራል። አቴንዳንስ ያስወስዳል። የተማሪዎች ሊስት ደግሞ በኤክሴል መዝግበን አንድ ጊዜ አፕሎድ ማድረግ ከፈለግን እሱን መስራት ይችላል። ማርክ ማኔጅመንት ይሰራል። ፓረንት ቲቸር ኮሚኒኬሽን አለው። ቱዴይ የሚለው ሰሌክት አደርጋለሁ። የተማሪዎች ሊስት በዚህ መንገድ ያመጣል። ሲምፕል ለማድረግ ሞክሬያለሁ። ኦል ፕሬዘንት የምትል በተን እንድትቀመጥና እቺን አያቸዋት ኦል ፕሬዘንት ላለች ሁሉ ተማሪ ካሉ ጨረስኩኝ ማለት ሴቭ ላለው ጨረስኩኝ። የቀረ ካለ ግን ስማቸው ጠርቼ አረጋግጥኩኝ በኋላ አንቸክ አደርጋለሁ። እንደምታዩት የሁለት ወር አካባቢ ሪፖርት ነው የጠየቁት። ቀጥታ ሎግ አውት ላድርግና ወደ ሚኒስትሪ ኤግዛም ማኔጅመንት ብሄድ የተሻለ ነው እላለሁ። ይሄ ሚኒስትሪ ኤግዛም ማኔጅመንት ሲስተም የሚለው ሁለት ክፍል ይኖረዋል። የመጀመሪያው በአድሚን በኩል ያለው ነው። እንደገና ደግሞ በተማሪዎች በኩል ኤግዛም ቴኬሮች ደግሞ ገብተው ያሳያለ። አንድ ፈተና ለመፈተን ሞክራለሁ። እዚህ ጋር ተማሪዎች እንደገቡ ሚኒስትሪ ነው እንግዲህ ኢንስትራክሽን ምናምን ይኖራል። ከዛ ኤግዛሞች ምን የሚባሉ ኤግዛሞች ክሬት እንደተደረጉ ያያሉ። እዚህ ጋር ደግሞ አክቲቭ የሆኑ ኤግዛሞች ያሳያል። ስለዚህ እነዚህን ኤግዛሞች ቼክ ካደረጉ በኋላ እዚህ ጋር ቴክ ኤግዛም የሚል አለ። ይኸው ስታርት ኤግዛም የሚል ይመጣላቸዋል። ስለዚህ ስታርት ካልኩት ቬሪፋይ አድርግ ይለኛል። ቬሪፋይ ይልና ቀጥታ ወደ ጥያቄው ገባለሁ ማለት ነው። 9 ደቂቃ ከ56 ይችላል። 10 ደቂቃ ስለሆነ ጀምሯል። ይሄ ደቂቃ ካለቀ ያስቆማል። በሰዓት ይቆጣጠራል ነው። ሌላው ይሄ ስክሪን እንደምታዩት ምንድነው ሎግ አውት አድርጎ ተማሪ ሰርች ማድረግ አይችልም ጉግል ላይ። ሌላው ደግሞ ጥያቄዎች ጀነሬት የሚደረጉት ራንደም ነው። ይሄ በጣም ከኩረጃ ከዚህ ብዬ የሰራሁት ነው። አሁን ቀጥታ ጥያቄ መስራት ልጀምር። ላይን ባይ ላይን ሁሉም ጥያቄዎች ቼክ እንዲያደርጋቸው ስለፈለኩኝ ነው። ሰሚት ኤግዛም እለዋለሁ። ቀጥታ ወደዚህ ኤግዛም ሲሄድ 64.29% ሰርተሃል እያለኝ ነው አጠቃላይ። ከዛ ይሄ አሪፍ ፊውቸሩ ምንድነው? የትኛው ጥያቄ እንደተሳሳትኩኝ የትኛው ጥያቄ ኤክስ እንደሆንኩኝ ዲቴል አብራርቶ መናገር ይችላል። በአንድ ሰከንድ ውስጥ መልሱን አውቀን ስንት እንዳገኘን ማወቅ የሚያስችል ፕላትፎርም ነው ማለት ነው። በዚህ መንገድ ተሰርቷል። ምናልባት ጊዜ ብዙ እንዳይሄድ ብዙ የተሻለ ማሳያችሁ ነገር ነበረ፣ ግን እንዳላሰለች በሚል አመሰግናለሁ። ጨርሻለሁ።